መንግስት ህግን ማክበር አለበት፣ ማስከበርም ግዴታው ነው። አንዳንዶች ሰፈራችሁ ውስጥ ሰው ሲደባደብ፣ ሰፈራችሁ ውስጥ አንድ ጎጆ ሲቃጠል ጠቅላይ ሚኒስትሩ ምን እያደረገ ነው ትላላችሁ። ጠቅላይ ሚኒስትሩ የእናንተ ሰፈር ሚሊሻ አይደለም። አይ ያሳዝናል፣ 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 ያሳዝናል። ጠቅላይ ሚኒስትሩ የተሰጠው ስልጣን አለ፣ የተሰጠው ስራ አለ። የተሰጠውን ስራ ጠንቅቆ ነው የሚሰራው፣ ያውቀዋል። የሰፈራችሁን ሰላም መጠበቅ የእናንተ ጉዳይ ነው። የመለመን ጸጋ አለኝ። ልመና በጣም የሚሳካልኝ ሰው ነኝ። እድሜዬን በሙሉ ማለት ነው። ለምኜ ብዙ አላጣም። ልመና ሱስ የሆነበት ግለሰብና ማህበረሰብ መበልጸግ አይችልም። አይ ጀግናው አብይ አህመድ እንዲሁ እኮ አብይ አህመድ የሆነ ቦታ ልመናን በቃ ብለን ማቆም አለብን። አስክሬን ሬሳ ዘር የለውም። ሰው ካለ ብቻ ነው ዘር ያለው። ዘር ማለት እኮ ቋንቋ ነው። ዘር ማለት ባህል ነው። ሬሳ ቋንቋ የለውም፣ ባህል የለውም። ሲሞት ስብናውን አጥቶ ሬሳ ነው የሚሆነው። ሬሳንም ኦሮሞና አማራና ጉራጌ ነው ብለህ ማሰብ ሰው አይነት አይደለም። 50 የኦሮሞ ብሔር ተወላጆች፣ 20 የአማራ ብሔር ተወላጆች፣ 8 የጋሞ ብሔር ተወላጆች፣ 2 የስልጤ ብሔር ተወላጆች፣ 1 የጉራጌ ብሔር ተወላጅ፣ 2 የሃዲያ ብሔር ተወላጅ እንዲሁም 1 የአርጎባና 1 በብሔር ያልተለየ ኢትዮጵያዊ ህይወታቸው በከንቱ ዛሬም ለኢትዮጵያውያን ወንድሞቼ ላበስር የምፈልገው ፍቅር ያሸንፋል፣ ይቅርታ ያሸንፋል። መግደል መሸነፍ ነው። መግደል መዋረድ ነው። ሰው መግደል ኢህአፓ ሞከረው እኮ ደርግ ላይ አልሰራም። የኛ ግን ይብሳል። የኛ ይብሳል። በብዙ ቁጥር ተባስቶ ነው ምላሽ የሚሰጠው። ይህን ክቡራቱ ክርስቲያን ከተቻለ ሄዶ ቢያወያዩ፣ ጠፍተዋል አይመጡም እየተባለ ስለሆነ ሄዶ ቢያወያዩ፣ እውነቴን ነው። ሰሞኑን ጠፍተዋል የሚል ሐሜቶች ሰምቼ ነው። የተከበረው ምክር ቤት በጣም ትልቅ ወንበር ነው የያዛችሁት። ሐሜት እዚህ አታምጡ። ይሄ እኮ ትልቅ ቤት ነው። እንዴት ይታማል ብላችሁ ሐሜት ታመጣላችሁ? እዚህ ሐሜት እዛ ቡና ላይ ጉድ መጣላ ጫት ላይ ህዳሴን ከጀመርን ጀምሮ ከዲያስፖራ ከባለ ሀብት ከመምህር ከሰራተኛ ከምናምን ከሁሉ ከአርሶ አደር የሰበሰብነው ማክሲመም 12 ቢሊዮን ብር ነው የሚሆነው። እዛ ያፈሰስነው ግን አሁን 100 ቢሊዮን ገደማ ደርሷል። ኢሚንት ናት ማለት ነው 10%። እንደው ህዳሴን ጀምራችሁ ጨርሳችሁ እናንተ እኛንም ብላችሁ እያሰባችሁ እንዳይሆን ብዬ ነው። እናንተ በአጠቃላይ ኦሽን ውስጥ ጠብ አድርጋችኋል። በህዳሴ ላይ አንድም ብር እርዳታ አንድም ብር ብድር ኢትዮጵያ አልወሰደችም። በጀግኖች የሚገርመኝ ሰው ነው። በጣም በእውነት በጣም እኔ እንደዛ ያላዩ በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥም በሀገር ውጭ ያሉም ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው። የኤርትራ መንግስት ከኢትዮጵያ ህዝብና መንግስት ጋር ቆሞ የኛ ወታደር ጥቃት ሲደርስበት አብሮ የቆመበትን ጊዜ በከፍተኛ አድናቆትና ክብር ነው የምናየው። ይሄ መቼም ታሪክ የሚሽረው ጉዳይ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ በዛ በጣም በዛ። አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። ኢትዮጵያ ለማኝ ሀገር መሆኗን ላስታውሳችሁ እወዳለሁ። ኢትዮጵያ ትልቅ ሀገር ናት፣ ሀብታም ሀገር ናት። ለልመና እጇን የምትዘረጋ ሳትሆን ለመርዳት ኪሷን ማበስ ያለባት ሀገር ናት። አንድ ንጹህ ሰው ከሚታሰር ለፍትህ ሲባል 100 ወንጀለኛ መፍታት ይሻላል ይባላል። ሌባ ያሉንን ሰው ሌባ ብለህ ጥፋተኛ ያሉንን ሰው ጥፋተኛ ብለህ ከማሰር ወንጀለኞች መፍታት ይሻላል። እንደከዚህ ቀደሙ አስረን ከምናጣራ አጣርተን ብናስር ይሻላል ብለን ነው። ከበደ ተሰማ ታሰረ የሚል ጉዳይ የሚያስጨንቀን ከሆነ ግን የፕራዮሪቲ ችግር አለብን ማለት ነው። የብልጽግናው መንግስት ተአምር እንደቀጠለ ነው። ይኖራሉ
በጤና ላይ ጥያቄዎች ይኖራሉ። ዛሬ አንዲት ከቤኒሻንጉል የመጣች ልጅ ህፃን ልጅ ወልዳልናለች። ስሙም ኮሚሽን ተብሏል። በጣም ደስ ብሎናል። ቆይ ስለዚህ በቀደም ምክክርን አገኘን፣ ዛሬ ኮሚሽንን አገኘን። ስለዚህ ቀስ እያሉ ሁሉም ክልሎች አዲስ አበባ ላይ አንዳንድ ስጦታ እየሰጡን መሄዳቸው የማይቀር ነገር ነው በዚህ በ30 ቀንና ያው እየወለድንም እየተመካከርንም ሀገራዊ ምክክሩ ቀጥሏል። ዛሬ ደግሞ የሰማነው ዜና ምን ይላል? ለሀገራዊ ምክክር የመጣች አንዲት እናት ዛሬ በሰላም ተገላግላ የልጅ እናት ሆናለች። የልጁንም ስም ኮሚሽን ብለዋለች። ኮሚሽን ስትል እኔ 8% ብዬ ነበረ። ለካ ያኛው ኮሚሽን አይደለም ይሄኛው ነው። ባለፈው ምክክር ተወልዷል፣ አሁን ኮሚሽን ተወልዷል። ቀጣዩ ደግሞ ማን እንደሚባል አናቅም። ምናልባት በእርግዝና ምክንያት ብዙ ወራቸው የገባ እናቶች ካሉ፣ የሚወለዱ ህፃናቶች ካሉ የስም እጥረት ምናምን ሊገጥማችሁ ይችላል የሚል ስጋት አድሮብኛል። ለማንኛውም ይመቻችሁ። እኔ ግን ኮሚሽን ሲባል 8% ብዬ ነበረ፣ ሌላ ኮሚሽን መስሎኝ ማለት ነው። ለካ ምክክሩም የምክክር ኮሚሽን ነው የሚባለው። ለማንኛውም በዚህ ከቀጠሉ የስም እጥረት ሊገጥማቸው ስለሚችል ኢትዮጵያውያን ስም እያዋጣንና እየሰየምን እንጠብቃቸው። ይመቻችሁ። አይ መለስ ዜናዊ ዱቦ ወጥ እንድንጠላ አድርጎ አሞላቆ ነበር ካሳደገን በናት። አሁንማ ቅልም ብናገኝ እንበላለን እያሉ ነው አሉ እያሉ ነው። በመቀጠልም ከግርማ ወደ ግርሜሳ የሚለውን አዝናኝ ታሪክ አድምጠን እንመልስ። ሰውየው ግርማ ይባላል። በደርግ ዘመነ መንግስት ወደ ራሻ ይላካል ለትምህርት። ልክ ራሻ ስደርስ ስም ማን ነው ስሉት ግርማቾቭ ይላል። ግርማቾቭ አለ። ደስ አላቸው። በቃ የኛ አይነት ስም ያለው ምናምን ብለው አጋጣሚ ለሪሰርች ደግሞ ዩጎስላቪያ ይሄዳል። ዋትስ ዩር ኔም ስሉት ግርማቪች ይላል። እዛው ራሻ ያለ የደርግ መንግስት ይገለበጥና በኢህአዴግ ዘመነ መንግስት ወደ ኢትዮጵያ ይመለሳል። ኢትዮጵያ ሲመለስ ማነው ስምህ ሲባል ግርማይ ይላል። እንዴ ምን ነው ስምህ ግርማ አይደል እንደ የሚለው ግርማይ እንዴት ይሆናል ስሉት አይ የቀድሞ ስርዓት ተጽዕኖ ነው እንጂ ግርማይ ነው ይላል አሉ። ግርማ አሁንም አልሞተም፣ በህይወት አለ፣ አርጅቷል። አሁን ደግሞ በቅርቡ ከሰሞኑን ይጠይቁታል አሉ። ስሙን ቀይሯል። አሁን ደግሞ ግርማቾቭ፣ ግርማቪች፣ ግርማይ። ሰሞኑን ሲጠይቁት ማን ነው ስምህ? ግርሜሳ አላሉ። ውድ የቻናሌ ቤተሰቦች ለዛሬ የነበረን ቆይታ ይህን ይመስል ነበር። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌሎች ቪዲዮዎች ተመልሰን እስከምንገናኝ ቸር ሰንብቱ።